ሰባራንነቴ አልጋናም አለኝ ተደፍቶ አንገቴ ያላም ቤት እናቴ እሺ መዘየፍ እግሬ ሳይቆረጥ አዝዬሽ ነበር ወስድሻለሁ ያልኳትና አሁንም ደግሞ ኢንሻአላህ በዊልቸር ቢሆን እንሄዳለን። ተጠራው ልቤ ደሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ስለምቾት እያወራን ከችግር በኋላ ስለሚመጣ ምቾት እያወራን በእርግጥ ይሄ ደስታ ለቅሶ ነው አይደል? ያ ደስታ ነው ደስታ ነው ሲፈታ የዘመን ህልሜ እኔ እኮ ሰርፕራይዝ አደረጉኝ ምናምን እያልሽ ስትነግሪኝ በቃ ትላንትም አውቀሻለሁ ያልኩ ነበር። ያለቀስኩት ሲደውልልኝ ሜንሽን ተደርጌ ነበርና በጣም ነበር የደነገጥኩት። ወዲያው የዛን ሰዓት ጠዋት ላይ ዱዓ እያደረግኩ ነበር እና ሜንሽን ሲደረግልኝ ደነገጥኩ። አረ ይኸው ዱዓ አሁን እያደረግኩ አልነበረ? ይኸው የአላህ ስራ በቃ እነሱ ራሱ በጣም በቃ አጃይቦ ነበርቸው። እና ተመልካቾች አደራ በሉ እንደዚህ አይነት የዱዓ ቀድር ዱዓ የማሳካት ቀድር የተቀባይነት ቀድር ያላት እህትናትና አድርጊልን አደራ ማናለኛ ብዙ ሀጃ ረስተናችሁ አናውቅም። ሁሌ እያረግናችሁ ነው ወላሂ። ምክንያቱም ከአላህ በታች ህይወቴን አትርፋችሁልኛል ከአላህ በታችና አልሐምዱሊላህ አላህ ይስጣችሁ። እንኳን ደህና መጣችሁ። ነፃ የኡምራ ስጦታ ይላል አፍናን ፈርሃንና ለእናቷ እሺ በጣም እናመሰግናለን። አላህ ይስጥልን። በረካ ሁኑ። ጤናችሁ አይጓደል። አሚን ያ ረብ። ይሄ ከአላህ የሚሰጥ ነገር በራስሽ የምታደርጊ ብር ስላለሽ አይደለም የምትሄጂውና አላህ ሲልልሽ አላህ ሲፈቅድልሽ ነው ያ እና አልሐምዱሊላህ ረቢል ዓለሚን ጌታዬ ሰምቶኛል። ወላሂ ምንም ነገር ለምኜው ምንም አሳጥቶኝ አያውቅም፣ አሳፍሮኝ አያውቅም። ያ አላህ አልሐምዱሊላህ። የምታምኚው የምትወጂው አላህ እንኳን በዚህ ልክ እንኳን ቀረበሽ እንኳን አስደሰተሽ። ከዚህ በኋላ የሚያስደስትሽ ነው የሚሆነው ኢንሻአላህ። ቢጃዳይኖች ይሄን ስላሰባችሁ እሷንም እናቷንም ኡምራ መውሰድ ስለነየታችሁ እጅግ አድርገን እናመሰግናለን። መቼ ነው የምትሄደው? ጉዞ በማን የተዘጋጀው? እነማን ይሳተፋሉ? ትንሽ ነገር ንገሩን። እሺ ኸይር ኢንሻአላህ። ጉዞውን እሷ በፈለገችበት ዙር ነው የምትሄደው። አሁን ያዘጋጀነው 23ኛ ዙር የኡምራ ፓኬጃችን አለ። ከታህሳስ 8 እስከ ታህሳስ 18 ይቆያል። ከተመቻት ማለት ስኬጁሏ የምታውቀው እሷ ናትና እሷ በመረጠችው ስኬጁል ከፈለገች በዚህኛው ከፈለገች በሚቀጥለው ጥር ላይ የሚያዘጋጀነው ፓኬጅ አለ። ከጥር 7 እስከ ጥር 17 በመረጠችው ከሁለቱ በአንዱ ትሄዳለች። የዚህኛውን ዙር ኡስታዞች ሼክ መሐመድ ዘይን ዛህረዲን አሉ፣ ኡስታዝ አብዱል ቃድር አብራር አለ፣ ሼክ ሸምሰዲን ባዲ አለ። ሶስቱ ይኖራሉ ኢንሻአላህ። የቀጣዮቹ ይሄ ዙር ይመቸኛል ካሉ ከእናቷ ጋር አብረው ካልሆነ ደግሞ በቀጥታው መሄድ ይችላል። በፈለጉት ዙር መሄድ ይችላል ኢንሻአላህ። እናመሰግናለን። እናንተንም ድረስ መጣችሁ ስጦታውን ስላበረከታችሁልን አላህ ያክብራችሁ። አሚን። አላህ ይስጣችሁ። አሚን። አላህ ጨማምሮ ይስጣችሁ። ከአፊያ ጋር ሰጪ ሁኑ። አሚን። ከዚህ በላይ ይገባታል። መስለ ይገባታል። ከዚህ በላይ መኪና እንገዛላታለን እያሉ ነው የቲክቶክ ተከታዮቿ። ኢንሻአላህ እናስጀምረው እንዴ? ደስ ይለኝ። የመኪናውን ቻሌንጅ እናስጀምረው። ደስ ይለኛል። በቲክቶክኛ ቻሌንጅ ብለን እናስጀምረዋለን። እንግዲህ ማንም ሰው አላህ ዱንያ የሰጠው በሙሉ መልካም ነገር ቢያደርግበት በዱንያው ከዛ ለእንደዚህ አይነት ደግሞ ጽናት ለተላበሱ እህቶች ወጣቶች ደግሞ ቢያደርጉት የሚወደድ ነው። የበለጠ ያጠነክራቸዋል፣ የበለጠ ያጸናቸዋል። እንደኛልና ስላሳከሙኝ ይሄ ያቅታቸው ለነሱ በጣም ቀላል ነው። ወላሂ በጣም ቀላል ነው። በሁለት ቀን ሌሊት 2 ሚሊዮን መሰብሰብ ማለት በጣም ከባድ ነውና እሱ ራሱ አላቃታቸውምና ይሄ በጣም ቀላል ነው ብዬ ነው ማስበው። ኢንሻአላህ እንግዲህ አቅም ያላቸው እንደምህቶች እንግዲህ አፍናን እየጣራች ነው። አቤት በሏት፣ ወዬ በሏት፣ ወዬ በልሽ ወዬ በሏት። እንደ ድርጅት ባለቤት ቢጃዳይኖች ጀምረውታል። ኡምራ እሷንም እናቷንም ሊወስዷት እንግዲህ ይሄው ስጦታቸውን እዚሁኛ ጋር መተው አበርክተዋል። እንግዲህ ሌሎቻችሁም ተሳተፉ፣ አፍናንን እናስደስታታለን የምትሉ በሙሉ
አፍናንን ማግኘት ትችላላችሁ። እንዲሁም መዘየር ትችላላችሁ። በርቺ የምትባል ልጅ አይደለችም፣ አይዞሽ የምትባል ልጅ አይደለችም። በእርግጥ ማጽናናት ግን እንዲሁ እናንተ መጽናናት ትችላላችሁ እሷ ጋር እየደወላችሁ። እኔ እንደዛ ነው የተሰማኝ። ትናንትና ቤት መጥቼ ሳገኝሽ እንደዛ ነው የተሰማኝ። ትስቂያለሽ፣ ትጫወቻለሽ። በቃ የሆነ እንትን ደከም ያለ አይነት ነገር ፊት ነበር እንትን ያልኩትና እኔን ሁላ ስትخدمي ነበረ ውሃ እየከፈትሽ ስትሰጪኝ እንደዛ ስታደርጊ ነበርና ደስ የሚል ጽናት ነው፣ ደስ የሚል ሰብር ነው አላህ የለገሰሽ። እንግዲህ ምናልባት ወሰደብሽ ነገር አላህ ትግስትን ሰጥቶሻል ብለን ልንል እንችላለን። አመስጋኝነትን ሰጥቶሻል ማለት እንችላለን። ማማ ምን አለ የቀረ ነገር? በጣም ትግስት ሰጥቷታል። አሁንም ይጨምርላት፣ የሰጣትን ትግስት አይውሰድባት እስከ መጨረሻው እስከ ዘላለም ድረስ። እናንተም አላህ ይስጣችሁ፣ በረካ ሁኑ። በብርም የረዳችኋት በዱዓም የረዳችኋት ሁሉ አላህ ይስጣችሁ። አሚን ያ ረብ። ሰሊም አለ። ስለዚህ አሁን ቀጥታ ገብታችሁ ወደ ቤት ሻንጣ መሸከፍ ነው፣ ሻንጣ ማዘጋጀት ነው። በዚህ ዙር መተሄዱ ከሆነ ስለመጣችሁ እናመሰግናለን እናንተንም።